አንዲት ሀብታም ሴት ዋና ስራ አስፈጻሚ ለአሽከርካሪዋ የሴት ጓደኛ ከልብ ተራራች። ለጥቂት ቀናት ብቻ ውድ የሆነውን ሮልስ ሮይስ መኪናዋን እንድትጠቀም ፈቀደችላት። ነገር ግን አንድ ሳምንት ብቻ ካለፈ በኋላ ያየችው ነገር አስደንጋጭ ነበረ። ልጅቷ ከመኪናዋ የራሷ እንደሆነ አስመስላ በሰዎች ፊት ተኩራራ ነበረ። እውነተኛዋ ባለቤት ደግሞ ተራ ሰው እንደሆነች ተሳልቆባት ነበረ። ሴቷ ዋና ስራ አስፈጻሚ እውነቱን በኋላ ብቻ አወቀች። ሹፌሯ በሴት ጓደኛዋ ፊት ሀብታም ለመምሰል ሮልስ ሮይሱ የራሱ መሆኑን ዋሽቶ ነበረ። ይህም ብቻ ሳይሆን እውነተኛውን የመኪናውን ባለቤት ተራ ሰራተኛ እንደሆነች አስመስሎ አሳነሳት። ሴቷ በጣም ተቆጣች። ነገር ግን የሹፌሯ አባት በአንድ ወቅት ሕይወቷን እንዳዳነላት በማስታወስ ቁጣዋን ተቆጣጠረች። ሹፌሩን በቀላሉ አስጠነቀቀች። እሱም ከዚያ በኋላ በቅንነት እንደሚሰራና እንደገና እንዲህ አይነት ስህተት እንደማይፈጽም ቃል ገባ። ጉዳዩ አልቋል ብላ አሰበች፣ ግን ችግሩ ገና እየጀመረ ነበረ። አንድ ቀን የሟቿ እናቷን ቪላ ለማስተካከል ሄደች። ነገር ግን በዚያ የሹፌሯ የሴት ጓደኛ ተቀምጣ አገኘቻት። ከዚህ በላይ ቪላው በሙሉ ውዥንብር ሆኖ ነበረ። ሴቷ ዋና ስራ አስፈጻሚ ለምን ቤቷን እንደያዘች ጠየቀቻት። ነገር ግን ልጅቷ ምንም አላመነቻትም። በእሷ እምነት የወንድ ጓደኛዋ የታላቅ ኩባንያ ባለቤት ነበር። ቪላውም የእሱ ነበር። ከፊት ለፊት ያለችው ሴት ደግሞ ወንድ ጓደኛዋን ለመማረክ የምትሞክር ተራ ሰራተኛ ናት ብላ አመነች። ሴቷ ዋና ስራ አስፈጻሚ በእርጋታ እውነቱን ለማስረዳት ሞከረች። ነገር ግን ልጅቷ ከመስማት ይልቅ የበለጠ ትዕቢተኛ ሆነች። በድንገት በጠረጴዛው ላይ የነበረው ውድ የሸክላ የአበባ ማስቀመጫ አንስታ መሬት ላይ ሰበረችው። በቅርቡ የዚህ ቤት እመቤት እሆናለሁ፣ እዚህ ያለ ሁሉ እንደፈለጉ አደርጋለሁ ብላ በኩራት ተናገረች። ሴቷ ዋና ስራ አስፈጻሚ ግን በቀዝቃዛ ድምፅ የሰበርሽውን ዕቃ ብርቅዬ የታሪክ ሸክላ ነው፣ የገበያ ዋጋው $5 ሚሊዮን ነው አለቻት። ይህን የሰማችው ልጅ በድንጋጤ ቀዘቀዘች። ምክንያቱም የወንድ ጓደኛዋ ከዚህ በፊት የዕቃውን ከፍተኛ ዋጋ ነግሯት ነበረ። በዚያ ሰዓት የቅርብ ጓደኛዋ በቪላው ውስጥ የተሰቀለውን የሴቷን ልዩ የቁም ስዕል አየች። እውነቱን መጠራጠር ጀመረች። ነገር ግን ልጅቷ አሁንም ለማመን ፈቃደኛ አልሆነችም። ይህ ስዕል እዚህ እንዴት መጣ ብላ ጠየቀቻት። ሴቷም በእርጋታ ምክንያቱም ይህ ቤት የኔ ነው ብላ መለሰች። ነገር ግን ሁለቱም እውነቱን ከመቀበል ይልቅ አስቂኝ ግምት አደረጉ። ሴቷ ከሹፌሩ ጋር በሚስጥር የምትኖር እመቤት ናት ብለው አመኑ። ከዚያ በኋላ ሁለቱ ቪላውን በቁጣ ማውደም ጀመሩ። ውድ የቤት ዕቃዎች፣ ጥንታዊ ስብሰባዎችና የጥበብ ስራዎች በሙሉ ተሰባበሩ። ሴቷ ዋና ስራ አስፈጻሚ ይህን ሁሉ በዝምታ ተመለከተች። በልቧ ግን ሁሉንም ጉዳት እንደሚያስከፍላቸው ወሰነች። በመጨረሻ ልጅቷ ከአንገቷ ላይ ያለውን የጄድ ሐብል ለመንጠቅ ሞከረች። ይህ ለሴቷ ከሟች እናቷ የቀረላት ብቸኛ መታሰቢያ ነበረ። እንዲመለስላት በተደጋጋሚ ለመነቻት። ነገር ግን ልጅቷ ይበልጥ ጨካኝ ሆነች። ሁለቱ ሲጋጩ ሐብሉ መሬት ላይ ወድቆ ተሰበረ። የእናቷ ብቸኛ ማስታወሻ በአይኗ ፊት ሲጠፋ ሴቷ ዋና ስራ አስፈጻሚ መቆጣጠር አቃታት። በኃይል ቀርባ ልጅቷን በጥፊ መታቻት። ይህ ጥፊ ፊቷን እጅግ አስቆጣት። እሷና የቅርብ ጓደኛዋ በመተባበሩ ሴቷን ለመደብደብ ሞከሩ። አንዲቷ ብርጭቆ ጠርሙስ አንስታ ልትመታ ተዘጋጀች። በዚያ ወሳኝ ሰዓት ግን ረዳቷ ከደህንነት ቡድን ጋር በድንገት ደረሰች።